ፍቅር ይዞኛል። የምን ፍቅር? ጤነኛ አይደለሽም። ወደ ትምህርት ሳትገቢ በስተክል ፍቅር ይዞኛል። ቀና ብለሽ አውሪ አይደለም። ቀና ብለሽ አውሪኝ። ቀና ብለሽ ልታወያይኝ ነው የመጣሽው እንጂ እንድትቆጣ ምናምን ነገር ሳይሆን እኮ እዚህ ጋር ይኸው እየነገርኳችሁ ወንድሞቼ ብዬ ጠርቻችሁ እያማከርኳችሁ ያለሁት እናንተ ከኔ የተሻለ አስተሳሰብ ስላላችሁ ነው አይደለ? በቃ እኔ መማር አልቻልኩም ክላስ ውስጥ ቤት ጭራሽ ቤት ውስጥ ያለውን ነገር ማንም እየተረዳኝ አይደለም። በቃ እኔ ማስበው ራሱ ምንም ጥሩ ነገር አይደለም። ስለ ትምህርት ማሰብ አቁም ያለው ይሄን ነገር ለእናንተ ላማክራችሁ ብዬ ነው አይደለ የጠራኋችሁ። ቀስ ብላችሁ እንደ ወንድም በዚህ ሰዓት በዚህ እድሜሽ አንቺ ፍቅረኛ መያዝ ፈልገሽ ምን አይነት ህይወት ልትኖሪ ነው? ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ከብዙ ጊዜ ቆይታ በኋላ መጥቼላችኋለሁ ፋሚሊዎች። ትንሽ ድምጼ ጉንፋን ይዞኛል። ይሄ ሰሞን ጥሩ እንትን ውስጥ አልነበርኩም፣ ለዛ ነው። እና ዛሬ የመጣሁበት ምክንያት ቤተሰቦች ያው እንግዲህ ቤተሰቦቼ እንደምታዩን ከብዙ ጊዜ ቆይታ በኋላ መጥቼላችኋለሁ። ዛሬ መምጣት ስላለብኝ ነው። እንግዲህ ጉንፋን ራሱ ይዞኛል ፋሚሊዎች። ይሄ ሰሞን ትንሽ ዝናብ ዘንቦ ጉንፋን ሁላችንም አሁን ጉንፋን አስይዞን ነው የሄደው ፋሚሊዎቼ። ትምህርት ቤት ራሱ በመዘጋቱ ነው እንጂ መሄድ ራሱ አይመስለኝም ነበር ቤተሰቦች። አሞኛል አሁን ትንሽ ነቃ ብዬ ነው እንጂ ክላስ ደግሞ እንደምናውቀው ትንሽ እረፍት አዝመራ ምናምን ተብሎ ተዘግቶልን ነበረ ፋሚሊዎች። አዝመራ ሰብስቡ ተብለን እና ለዛ ነው ያልሄድኩትኝም። እንዲሁም ጉንፋኑ በቃ አሁን እየለቀቀኝ ነው። ከዚህ በኋላ በደንብ እመጣላችኋለሁ ቤተሰቦች። እናንተም ትረዱኛላችሁ ብዬ አስባለሁ። የጠፋሁበትን ምክንያት ሁላችሁም እንደምታውቁት ተማሪ ነኝ። ተማሪ ደግሞ ብዙም እንደዚህ ጊዜ አይኖረውም እና እኔም ትምህርቴን ነው ማስቀደም የምፈልገው። ከብዙ ነገሮች ብዙ መስዋዕትነት መከፈል ያለበት የወደፊት እንትናችን ስለሆነ በቃ ለትምህርቴ ነው ቦታ የምሰጠውና ይህ ሰሞን የጠፋሁበት ምክንያት አንድም እሱ ነው። ያው እንደምታውቁት በትምህርቴ እነዩም መሳፍንትም ሁላቸውም ፋሚሊው አይደራደርም። ስለዚህ ያው ለነሱም ካለኝ ነገር አንፃር ለትምህርቴም ካለኝ ነገር አንፃር ነው የጠፋሁበት ያለውበት ምክንያት ለዛ ነው ፋሚሊዎች። እና ያው እንግዲህ ይሄ ሳምንት አንድ ሳምንት ተዘግቷል እንዳልኳችሁ። ከዚህ በኋላ በዚህ ሳምንት በአንድ ሳምንት ውስጥ በደንብ እንገናኛለን ብዬ ተስፋ አድርጋለሁ እንደ እግዚአብሔር ፍቃድ ፋሚሊዎች። እና ከዚህ በጠፋሁበት ጊዜያት እንኳን ስለምታበረታቱኝ ስለነበራችሁ አይዞሽ፣ በትምህርትሽ ጎበዝ ነው መሆን ያለብሽ፣ ጎብጂ፣ እኛ ከጎንሽ አለን፣ በምክርም በብዙ ነገርም እንደ ታላቅ ሆናችሁ ስትመክሩኝ ለነበራችሁ ኦዲየንሶቼ በብዙ መንገድ አግኝታችሁኝ መጠንከር ነው ያለብሽ፣ አንቺ ጀግና ሴት ነሽ ስትሉ ለነበራችሁ ፋሚሊዎቼ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ያው የእናንተ ናፍቆት አላስችል ብሎኝ ነው ዛሬ የሚመጣሁላችሁ እና በቃ ውድድ ነው ማደርጋችሁ ቤተሰቦቼ። በጣም እውነት እግዚአብሔር ያክብርልኝ። እኔ እናንተን ብዙ ነገር ተናግሬ ዝም ማለት አልችልም። ከዚህ በፊትም እንደምትሉት ነው ብዙ ቪዲዮዎች ላይ ተናግሬያለሁ። በቃ ቃላት የለኝም ለእናንተ። በጣም ነው የማመሰግነው። ሰው እንዴት ነው ምንም ነገር እንትን ብዬ ሳይሆን የሰው ልጅ ቃል ያበረታዋል አይደለ? ብዙ ነገር መናገር፣ ብዙ ነገር ማለት ኢቭን ከታላላቆች ደግሞ ሲሆን ለኔ ያስበውልኝ ነው ለካ ለኔም የሚጨነቅልኝ ሰው አለ እንድል ስለምታደርጉኝ ቤተሰቦቼ አመሰግናችኋለሁ። እናንተንም ፈጣሪ ያክብርልኝ። በጣም ነው ወዳችኋለሁ ብዬ ተናግሬ ቃላቴን እንትን ማለት አልፈልግም፣ ግን ውድድ ነው ማደርጋችሁ ቤተሰቦች። እና ዛሬ ያው እንደምታውቁት ፋሚሊዎች ወንድሞቼን ጠርቼላችሁ ነው አብረን ነው የመጣ ነው። እነሱ ታውቃላችሁ ከዚህ በፊትም በብዙ መንገድ በብዙ ሀሳብ አብሮኝ ነበሩ። ማማከር ስፈልግ እንደ ጓደኞቼ ሳማክራቸው የነበሩት እነሱ ነበሩ። በቃ ከምንም ነገር ከብዙ ነገራቶች ሲቀርቡኝ የነበሩት ለኔ እነሱ ነበሩ ቤተሰቦች። እና ዛሬ እነሱን ጠርቼ አንድ ያስጨነቀኝ እኔንም በጣም ያስጨነቀኝ ጉዳይ አለ ቤተሰብ።
እሱን ነገር ማማከር ፈልጋለሁ። ምክንያቱም በእኔ አቅም በእኔ ብቻ ሊሆን የሚችል ነገር አይደለም ይሄ ነገር። ምክንያቱም እኔ ትንሽ ነኝ፣ ገና ብዙ ነገር ከኔ የሚጠብቁ ሰዎች ናቸውና ያንን ነገር እነሱን አማክሬ ቢሆን ለነሱ እንደዚህ ተፈጥሯል ብዬ ነግሬያቸው ቢሆን ይበልጥ የምተማመንበትም ነገር ይሆናል። ይበልጥ ያ ነገር የሚሳካልኝ ነገርም ሊሆን ይችላል ብዬ በማሰብ ነው ዛሬ እነሱን ጠርቻቸው ደውዬላቸዋለሁ ላማክራቸው ያሰብኩት። እናም ፋሚሊዎች እናንተንም ማማከር ስለምፈልግ ነው ዛሬ እናንተንም ካሜራም ይዤ ወደ እናንተ የመጣሁት ማለት ነው። ያው እናንተም ይሄ ነገር ይሆንሻል ሶል ይሄ ነገር አይሆንሽም እያላችሁ እስከ ዛሬ ድረስ በብዙ መንገድ ስታበረታቱኝ ስለነበረ ያው እናንተ ቱስ በቃ እንትን ትሉኛላችሁ፣ ትደግፉኛላችሁ፣ በሐሳብ ከጎን ያላችሁ ብዬ ነው ዛሬም የመጣሁት ቤተሰቦችና በቃ ብቻ እየመጡ ነው እነሱም። ያው ፋሚሊዎች በህይወታችሁ ውስጥ እንደ ቤተሰብ፣ እንደ እህት፣ እንደ ወንድም ጠቃሚ ነገር የለም ማለት ሁላችሁም ታውቁታላችሁ። እናት፣ አባት፣ እህት፣ ወንድም ሲባል ሁላችንም ጋር ያለ ስሜት አለ። ግን እኔ እንጃ ወንድም ብሎ ለማውራት የሆነ ውስጣችን እኔ ውስጥ የሚሰማኝ ነገር አለ። ፋሚሊ እንዴት ነው ወንድሞቼ እኮ ከጓደኞቼ ጋር ራሱ ሳወራ እንዴ ዛሬ ወንድሜ እኮ እንደዚህ ያደረገ ወንድሜ እኮ እንደዚህ ተፈጠረ ብለው ምናምን ነገር ሲያወሩ ወንድም ምን ያህል ለእህቱ ምን ያህል ለቤተሰብ እኔ አላቅም ከአባት ቀጥሎ ጠንካራና በጣም በብዙ ነገር ለፋሚሊ ሰፖርት የሚያደርግ እንደሆነ ያሳዩኝ ወንድሞች አሉኝ። በዚህ አጋጣሚ ወንድም ማለት እንደዚህ እንደምናወራው እንደ ቃላቱ አይደለም። ሁላችንም ጋር ያው ታውቁታላችሁ፣ ሁላችሁም በልባችሁ ያው ግን መናገር ስለሚከብደኝ ነው። እኔ ወንድም ማለት ብዙ ነገር ነው። ሁለተኛ አባት ነው ወንድም ማለት። የብዙ ነገር የሆነ ነገር ማማከር ስትፈልጉ እንኳን የምታማክሩት ነው። የሆነ ችግር ሲፈጠር እንደ ጓደኛ ቀርቦ እንዴ እህቴ ምን ሆንሽ ምን ተፈጠረ ማለት እንደዚህ ቀርቦ እንትን እንደምንለው ሳይሆን በቤት ውስጥም የተለያየ በትምህርትም በብዙ ነገርም ሊሆን ይችላልና ምን ተፈጠረ እስኪ ዛሬ ምን ሆንሽ እያሉ የሚጠይቁኝ ብዙ ወንድሞች አሉኝ። በዚህ አጋጣሚ ወንድሞቼ በጣም ነው የምወዳችሁ። በጣም ለእናንተ ቢግ ሪስፔክት አለኝ እና ክበሩልኝ ወንድሞቼ፣ አመሰግናችኋለሁ። እስከዛሬ ከኔ ጋር ማለት እኔ ምስጋና ምናምን ነገር እንትን ብዬ ሳይሆን በቃ ብቻ ያው ታውቁታላችሁ ስሜቱን ፋሚሊዎች። እኔ መናገር አልችልም ስለ ወንድሞቼ። ብቻ በጣም ነው የምወዳችሁ። መውደድ ብቻ አይደለም በጣም ነው የማከብራችሁ። የወንድምነትን ልክ አሳይታችሁኛል። ወንድም ማለት ምን ማለት እንደሆነ የተረዳሁት በእናንተ ነውና ታላቂም እንደ ታናሺም እንደ ጓደኛዬም እንደ ብዙ ነገር ሆናችሁ አብራችሁኝ ስላላችሁ እውነት ምንም ቃላት የለኝም ለእናንተ። በጣም ነው ይሄ ቪዲዮ ራሱ ካያችሁት በጣም ነው የማመሰግናችሁ። ዛሬም ትረዱኛላችሁ ብዬ ስላሰብኩኝ ነው እናንተን ጠርቼ ነገሩን ለማማከር የፈለኩት። ያው እንዳልኳችሁ ነው ቤተሰቦች፣ ታውቁታላችሁ ወንድም ያላችሁ በተለይ ይሄንን ስሜት ይሄንን ፊሊንግ እነዩ መተዋል ቤተሰቦች። ምንድነው እንደዚህ ክብ ሰርታችሁ ነው እንዴ የምትመጡት? እየደገፋችሁኝ እኮ ነው የምመስሉት። ምን ትምህርት ደግሞ ተዘጋለች መጣች ቪዲዮ ደቅነሽ? አዎ ተነሳውላችሁ። ደህና አረፍኩሽ ነው እረፍት ታቡ ግን ታቡ ምን ነው ታቡ ቤተሰብ ናፍቁኝ ነው የመጣሁት። ሰላም የማ ቤተሰብ ናችሁ? የሁላችን ሰላም ቤተሰብ እንዴት ናችሁ? እንግዲህ ያው ትምህርት ገና ከመዘጋቱ ለአዝመራው ነው ተዘግቷል። ያው ካሜራ ደቅና መጣች። ደህና አርፊያት ነበረ። አረኔ አርፊያት ነበር። ምንም ማድረግ አይቻልም። ባንቺ ቻናል ነው ምንም ማድረጋው ሶሊ ለመጀመሪያ ጊዜ በራሷ ቻናል መጣለች ከቤተሰቦቿ ጋር እና ደገፋታ እንደምታደርጓት ተስፋ አደርጋለሁ። በተለይ የግሬስ ፋሚሊ እንወዳቸዋለን። ደገፍ አድርጓት። ያው እኔ ግሬስ ፋሚሊ ነኝ። የሷን አላውቅም፣ እንደፈለገች መምረጥ ትችላለች። ከቤተሰቦች ጋር እንነጋገራለን። ሰላም በል። ሰላም የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም እኛ አለን፣ እግዚአብሔር ይመስገን። እንግዲህ ለምንድነው ግን የጠራሽን እንደዚህ ሁለታችንን? መብት አይደል እንዴ መጥራት? ወንድሞቼ ነው። እኔ መብትሽ አይደለም አልኩ። እዩ
ወንድሞችን መጥራት መብት አይደለም? ዝም ብለሽ ከመሬት ተነስተሽ ስራ አለብኝ። እኔ እኮ አሁን ከጅጅጋ ነው የመጣሁት ተነስቼ። ኧረ ተመሱ ከጅጅጋ ቀልድ ነው እንዴ? እንግዲህ በእቴ ያለደራደር ታውቂያለሽ። እና ስባል ምን ፈልገሽ ነው የጠራሽ? ስማኝማ እሱ አሁን ቁም ነገር ስጠይቃ ማለት ነው። ቁም ነገር ነው። እንደ ቤቱ ቀልዳለሁ ምናምን ካልክ እሄዳለሁ። እና እያስፈራራሽ ነው አይደለም? እሺ እያስፈራራው አይደለም። የኔ ወንድም ምን አቅም አለኝ አንተን አስፈራራለሁ? አይ ግን ሲሪየስ ጉዳይ ትወደኛለህ አትወደኝም? እኔ አረ በጣም ነው የምጠላሽ። መሳፍንት ቀሊና አይደለም። እኔ ቤተሰብ አትመቸኝም። ተቃጥያለሁ። ሲጀመር እህቴ አይደለችም። ሁሌ መሳፍንት ሁሌ ኧረ ተው አቃጥለሽኛል። እኔ እወድሻለሁ። እሱ ይወድ ልብ አድርጉ አይደለም። የኔ ጣፋንታ ነው የሚደርስ ቁም ነገር። አረ ዩን ተው ዩንማ እናንተ እኩያሞች ናችሁ። ባይዘው ታናሽ ነው አላቂ ነው የሚመስለው ታናሽ ነው። እኔ ብዙ ስለማስብ ነው የከሰው አይደለም። አረ ያልወፈርኩም ወፍሬያለሁ እንዴ? ቆይ እሱን ታውትና አሁን እኔ አይደል እንዲጠራችሁ። እሺ አሁን ተናገር፣ እውነቱን ትወደኛለህ ወይስ አትወደኝም? እኔ አልወድሽም እየነገርኩሽ አይደል እንዴ? አዩ የሆነ ነገር በለው። ምን ነገርኩኝ? በግድ ነው አልወድሽም መብቱን አትወደኝም። እንዲወድሽ ማድረግ የምትችይው እኮ ራስሽ ነሽ። አረ ሁሌ ልብስ ልጠብለት ከዚህ ትወደኛለህ? ልብስ ነው እንዴ ወንድ እንዲወድሽ? እሱ እኔ እወድሻለሁ ልብስ ካጠብሽልኝ ይለኛል። እኔ አንቺ ዩዱ ነው የምወደው። ዩዱ የሆነ ነገር ስለ እሺ ነው የሆነ ነገር ስለ እሺ ነው ይላል። አሁን ቀልዱን ትተሽ ለምን ይፈልግሽ? አሁን የምትናገሪኝ ተናገሪና ምን ፈልገሽ ምን ይገዛልሽ? አይደለም ቀይቀሽ አትወደኝማ? አዎ አትወደኝ። አሁን እሱን ተው በቃ አውቃለሁ እንደምትወደኝ፣ ግን እንተዋውና ለቁም ነገር ጉዳይ ነው የፈለኳችሁ። ለቁም ነገር ነው የፈለኳችሁ። ዩም መሱ ዛሬ ማለት ያው በብዙ ነገር ታውቃላችሁ። በጣም የምወዳችሁ ወንድሞቼ ናችሁ። ብዙ ነገር ሰፖርት ታደርጉኛላችሁ። የሆነ ነገር ሳደርግ እንኳን ወደ መጥፎ ሲሄድ የምትከለክሉኝ እናንተ ናችሁ። ለስሜቴ ተጠንቀቃችሁ እንደዚህ አታድርጊ ሶሊ እንደዚህ ይጠቅምሻል የምትሉኝ እናንተ ናችሁ። እና ዛሬም ያው በጣም የምወዳችሁና የማከብራችሁ ወንድሞቼ ስለሆናችሁ ናችሁ ዛሬ ይሄን ነገር ላማክራችሁ የፈለኩት። በብዙ ምናልባት ይሄ ነገር ከኔ አእምሮ አልፎ እናንተ ብዙ ነገር ያያችሁ ሰዎች ናችሁ። ከኔ ይበልጥ ብዙ ስህተቶችን ሊሆን ይችላል፣ ጥሩ ነገሮችን ሊሆን ይችላል ሰርታችሁ ያለፋችሁ ከኔ እድሜ ያልፋችሁና ከናንተ ነው ብዙ ትምህርት መማር መፈልግ እና ያንን ነገር ደግሞ ዛሬ ላማክራችሁ ነው የመጣሁት። እና ያው ምንድነው እንደምትሉኝ ታውቃላችሁ። ትምህርት ምናምን ጥሩ አይደለ? አረ ትምህርት አይደለም። በትምህርት ክላስማ አሪፍ ነው። አረ እሺ ይሄን አሳየቻችሁ የለ አሪፍ ነው። በዛ ጉዳይ ሳይሆን በቃ ከህይወት አንፃር ከላይፍ አንፃር ብዙ ኤክስፒሪየንስ ያላችሁ ሰዎች ናችሁ እናንተና ያንን ነገር እንድታማክሩ ነው። ምንድነው አይደለም እንድትጨናነቁ ምናምን እኮ ሳይሆን ለነገራችሁ የፈለኩት ነገር እዩ አነግሪኝም እንዴት ቶሎ በይ ተቸኩያለሁ። ሶሊ እንትን ነው ያው ታውቃላችሁ እናንተ የምትሉኝን ነገር ነው የምሰማው፣ ግን ያው ላማክራችሁ ስለፈለኩኝ። ሶሊ ዳርዳራት በተናገሪ አነግሪኝም እንዴ ምን ነው እንዲገዛልሽ የምትፈልጊው ነገር አለ? አይደለም መግዛት ምናምን አይደለም፣ ከህይወት ላይፍ ነው ያልኩክ። አሁን ያው ታውቃላችሁ እዩ መሱ እንትን ለነግራችሁ የፈለኩት ያው ፍቅር ይዞኛል። የምን ፍቅር? ጤነኛ አይደለሽም። ወደ ትምህርት ሳትገቢ በስተክል ፍቅር ይዞኛል። ቀና ብለሽ አውሪ አይደለም ቀና ብለሽ አውሪኝ። ቀና ብለሽ ልታወያይኝ ነው የመጣሽ? ፍቅር ይዞኛል። እያየሽኝ አውሪ።
የምን ፍቅር ነው የያዘሽ? አይደለም እዩ እኔ እኮ እንድታማክሩኝ የምርሽን ነው እየወረሽ ያለሽው? ሶሪ ፍቅር ይዞኛል ነው ያልሽው? እንድታማክሩኝ እኮ ስለምፈልግ ነው። አሁን እኔ እናንተ ታላላቆች ይስጡናችሁ። አንቺ መማርና እንትን ባለብሽ እድሜ ላይ አሁን ፍቅር ይዞኛል ያልሽ ምን ነው ማማከርሽ? ምን እንድልሽ ነው? ልጁን አግቢው እንድልሽ ነው? ምን እንድልሽ ነው የምታፈቅሪ? እንትን የምትይኝ ፍቅር ይዞኛል የምትይኝ ንገሪኝ እስቲ። በዚህ እድሜሽ ፍቅር ይዞኛል ማለት እንደዚህ አይነት ፍቅር ውስጥ ገብቻለሁ ማለት ምን ማለት ነው? ላንቺ ህይወት ምንድነው የሚጠቅምሽ? ተማሪ ነሽ አይደል? ፍቅር ውስጥ መግባትሽ ምንድነው የሚጠቅምሽ? ጓደኛ ይዘሽ ነው? አይደለም እንደዛ ሳይሆን የምን ፍቅር ነው እያልሽልሽው? አንቺ ተማሪ እኮ ነሽ። ከማን ጋር ነው? ቆይ እስቲ ቆይ ምን እንዴ ከማን ነው? ከማን ነው ሳይሆን እንዴት አንቺ ሀሳብሽ ስለ ፍቅር ለማሰብ ጀመርሽ? እኔ ማሰብ ያለብሽ ስለ ትምህርት አይደል? እኔ እኮ አውቄው አይደለም ማይንን እንትን ያመጣሁት። እንዴት አውቄው አይደለም? ተናገሪኝ። ምን አይነት ግራ ያጋባል። ሶሊ የምር ፍቅር ይዞሽ ነው? መልሽለት። የቀልድ ፍቅር አለ እንዴ? የምሬን ነው። ምን አይነት ነገር ነው እየወርሽ ያለሽው? ሶሊ እዩ ተማሪ እኮ ነሽ አንቺ። እንድትቆጠው ምናምን ነገር ሳይሆን እኮ እዚህ ጋር ይኸው እየነገርኳችሁ ወንድሞቼ ብዬ ጠርቻችሁ እያማካይኳችሁ ያለሁት እናንተ ከኔ የተሻለ አስተሳሰብ ስላላችሁ ነው አይደለ? በቃ እኔ መማር አልቻልኩም ክላስ ውስጥ ቤት ጭራሽ ቤት ውስጥ ያለውን ነገር ማንም እየተረዳኝ አይደለም። በቃ እኔ ማስበው ራሱ ምንም ጥሩ ነገር አይደለም። ስለ ትምህርት ማሰብ አቁሜያለሁ። ይሄን ነገር ለእናንተ ላማክራችሁ ብዬ ነው አይደለ የጠራኋችሁ። ቀስ ብላችሁ እንደ ወንድም በዚህ ሰዓት በዚህ እድሜሽ አንቺ ፍቅረኛ መያዝ ፈልገሽ ምን አይነት ህይወት ልትኖሪ ነው? ምንድነው ጥቅሙ? ከማን ጋር ነው ፍቅር ያዘሽ? ከማን ጋር ነው? ተናገሪ። ወይ ጭራሽ መማር አልችልም እስከሚያስብልት ከማለት ድረስ ከዚህ በኋላ አሁን እሺ ፍቅር ፈቀድኩልሽ፣ አፍቅሪ፣ ኖርማል ጓደኛ ያዥ። እሺ ምን ልታረጊ ነው? ምን አይነት ህይወት ልትኖሪ ነው? ከዛ በኋላ እድሜሽ ይፈቅዳል ለጋብቻ? ፈጣሪ ያውቃል። እኔ እኮ ትዳር ጋብቻ አይደለም የሚያልኩህ። አሁንም ልትረዱኝ አልቻላችሁም እናንተ። እኔ ያለሁበት እኔ ተጎድቼ ማየት ትፈልጋላችሁ? ሌላ ነገር ውስጥ ገብቼ ማየት ትፈልጋላችሁ እኮ? እንደዛ እንዳይሆን መሰለኝ እኮ እኛ እንደዚህ የምንቆጣሽ አይደለ እንዴ? ትሪዞኛለ አንቺ ያበሽ ነው እንዴ? ተረጋጉ እያልሽ ነው የምንነግሪኝ ነገር የሚያረጋጋ ነው እንዴ? እንዴ ለምን አታፍቅሯለም እኮ የሰው ልጅ ያፈቅራል። ሰዓቱ አይደለም ነው፣ እድሜሽ አይደለም ነው። ምን አይነት ዘመን ላይ ደረስ ነው? ቆይ እኔ እኮ ግራ ገባኝ እኮ። እኛ ሶሊ እኔ ባንቺ እድሜ እኮ ትምህርቴን ብቻ ነው የማተኩረው። ለምንድን ነው ስለ እንደዚህ አይነት ነገር አርፈሽ የምትማሪ ከሆነ ትማሪያለሽ። ሰምተሻል አይደል? እኔ ፈልጌው ነው እንደዚህ ይሄንን ፊሊንግ ያመጣሁት። ይል ፈልጌው አውቄ ያደረኩት ነው እኮ እየመሰላችሁ ያላችሁት። እኔ አውቄው አይደለም። ለምን ደግሞ አታዝኑልኝ? ለምን ደግሞ አትረዱኝ? እኔ እኮ አስቤው እንዳለ ዝም በይ፣ በቃ ዝም በይ። እቺ ልጅ እኔ በእጅ ሰበብ ልትሆን ነው አንቺ ግን ሶሊ ስለ ሁሉ ጊዜ ከኔ ጋር ከሱ ጋር ጭቅጭቅ አደረገን። ምንድነው ነው ይሻላል? ምንድነው ልቀቂኝ። ምንድነው ተናገሪ። አንቺ አስረዳችሁ ነው አንዴ አስረዳችሁ። ሶሊ እኔ ሰው የሚልሽን ስሚ። ወንድሞቼ ምንድነው የምትይኝ? ልቀቂኝ። ምንድነው የሚያሳስቅሽ? ጤነኛ አይደለሽም። ልጅ አበደች እንጂ ኧረ እናት ልጅ አበደች። ምንድነው አውቀሽ እና እንደዚህ አይነት ፕራንክ አለ እንዴ? አለ ወይ ተናገሪ። ቆይ አስደነገጥኳቸው። ሲጀመር አላምንሽም። እኔ አላምን ጭራሽ አላምንሽም። እንደዚህ አይደለም። እኔ እንደዚህ አደርጋለሁ እንጂ ኦኬ ነው። አትዋሺ። ከካሜራ ማሪ ጋር ተነጋግሬ ያደረኩት እውነቷን። አንተ ተናገርሽ። እውነቷን ነው። አይዛችሁ አትማቱ። ማለት ነበረ እናገርላችኋለሁ። ተንበርከኪ። ኧረ ሰው ያየናል። ተንበርከኪ። እውነት እዩ ሰው ያየናል።
ሰው እኛ እዚህ ጋር ሰው አንድ ያሳይሽን ስንጮህ ጉልበቴ ሳሚ ቤተሰብ ግብ ነው እየተሰራ ሳሚ ያማልኩ ሳሚ በቃ እኔ እጄን ሳሚ በቀኝ አመዳም እንደውም በጣም ነው የምጠላሽ። እንደዚህ አይነት ቀልድ ማለት ነው። አንቺ ሰው በቃ እንዳንቺ ስራ ፈት ነው የሚመስልሽ? ተማሪ ምናምን ቤተሰብ ተሳክቶልናል። በደንብ ፕራንክ አድርገናቸዋል። ያው ተናደዋል ሁለት እና ቆይ ያልጨረስኩት ወሬ አለኝ እና ተሳክቶልናል ፋሚሊዎቼ። እናንተንም ወዳችኋለሁ፣ ወንድሞቼ ወዳችኋለሁ። በጣም ነው የምወዳችሁ እና ሰብሰብ በሉ። ቆይ የምነግራችሁ ነገር አለ። ቆይ እዩል እሺ ይልቀቀው ፕሮቶኮል አታበላሽ። ይሄ ደግሞ ቆይ ኧረ ተው ግን እውነት ተው እዩ እቺ ሊጤለኛ እየመሰለች በቃ እውነት እያማረሩ አብዳለች። ቆይ የመጣሁት ዛሬ ይቅርታ የመጣሁት ዛሬ በራሴ ቻናል ነው። ያው እንደምታውቁት በራሴ ቻናል ሰው ይዤ መጥቼ አላውቅም እና ከፋሚሊዎቼ ጋር ከቤተሰቦቼ ጋር ልምጣውዬ ነው። ሁለት አናዳጅ ወንድሞቼን ይዤ መጣሁት። በጣም ነው የሚያናድዱኝ። ፍራንስ ነው ማረግሽ እኔ ታው መንሳፍ እንዳትማታ ሴት ልጅ መምታት እና ቆይ ከቤተሰብ ጋር አልጨረስኩም እና ፋሚሊዎች እወዳችኋለሁ።